ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ ከመላ ሀገሪቱ ሰራዊቱን ወደ ሰሜን በማጓጓዝ ላይ መሆኑ ተጠናክሮ ቀጥሏል። ከፍተኛ የሰራዊት ክምችት በሰሜን ኢትዮጵያ አካባቢ እየታየ እንዳለ ነው ዓለም አቀፍ ሚዲያዎች ጭምር እየገለጹ ያሉት። ምናልባትም ከኤርትራ ጋር የሚደረገው ጦርነት የመጨረሻው ደረጃ ላይ ደርሷል የሚል ስጋትም ግምትም እየተሰጠ ይገኛል። በሌላ በኩል በሀገሪቱ በተለያዩ አካባቢዎች ውጥረቶች ነግሰዋል። በኦሮሚያ ክልል በደቡብ ክልልና በጋምቤላ አካባቢ የመከላከያ ሰራዊቱን ከየቀጠናው መውጣት ተከትሎ የተለያዩ ግጭቶችና ቀውስ መፈጠሩ ነው ያገኘነው መረጃ የሚያመለክተው። በኢትዮጵያ ወቅታዊ ጉዳዮች ላይ በማተኮር የተለያዩ መረጃዎችን ወደ እናንተ የምናደርስበትን የአንከር መረጃ ክፍለ ጊዜ ነው ይዘን የቀረብነው። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው። እንግዲህ በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ የቀጠለበት ወቅት ላይ ነው የምንገኘው። በአሁኑ ሰዓት የአማራ ፋኖ አንድ የሆነ ወጥ የሆነ የፖለቲካዊና ወታደራዊ አመራር አደራጅቶና አዋቅሮ ለመጠነ ሰፊ ጥቃት እየተዘጋጀ እንዳለ በቅርቡ የንቅናቄው የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ ለአንከር ሚዲያ በገለጸበት ወቅት አስታውቋል። ስለዚህ መጠነ ሰፊ የሆነ ጥቃት ይጠበቃል። እንግዲህ በተበታተነ ሁኔታ አንድ አሃድ በሆነ መልኩ ሳይንቀሳቀሱ ነገር ግን በአገዛዙ ላይ ከፍተኛ የሆነ ኪሳራ ሲያደርሱ የነበሩ የፋኖ የተለያዩ አደረጃጀቶች አሁን ተሰባስበው በአንድ ወታደራዊ እዝ ስር ሆነው ነው ጥቃት ሊፈጽሙ የሚዘጋጁት። ስለዚህ በአገዛዙ ላይ ሊደርስ የሚችለው ወታደራዊ ኪሳራ ከወዲሁ ከፍተኛ ሊሆን እንደሚችል ነው የሚገመተው። አብይ አህመድ ይሄ ነገር እንደሚመጣ አውቆ ነው ከወዲሁ ፋኖች አይደሉም ከጀርባቸው ኤርትራ አለች ከጀርባቸው ህወሓት አለ የሚል የፋኖን አጠቃላይ እንቅስቃሴ ምክንያት የሌለው የሌሎች ተላላኪ አድርጎ ከፍተኛ የፕሮፓጋንዳ ዘመቻ እየተካሄደ ነው የሚገኘው። በነገራችን ላይ ሰሞኑንም በባህር ዳር ከተማ የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማና የአማራ ክልል ምስለኔ አስተዳደር ምክትል ፕሬዝዳንትና የአደረጃጀት ጉዳዮች ኃላፊ ዶክተር ድረሳሌ ስብሰባ አድርገው ነበረ። የአጠቃላይ የክልሉን የጸጥታ ሁኔታ ለመገምገም አስገራሚም ነው። በዚህ ደረጃ በቪዲዮም በሁሉም ማስረጃዎች ተደግፎ እየቀረበ ያለው የፋኖ እንግስጋሴ ምንም እንዳልሆነ አድርገው እየመታናቸው ነው፣ እየጨረስናቸው ነው፣ እየበታተናቸው ነው። የቀሩት ጥቂቶች ናቸው። መሪዎቹን ከጀሌዎቻቸው ለይተን ብቻቸውን አስቀርተናል። የቀራቸው ነገር የለም። የመጨረሻውን ግባተ መሬታቸው ልንፈጽም 11ኛው ሰዓት ላይ እንገኛለን ያሉ ጀነራል መሐመድ ተሰማ ይህንን ቃል እሳቸው ብቻ 10 ጊዜ ደግመውታል። በታትነናቸዋል፣ ጣጥፍተናቸዋል፣ ፋኖ የሚባል የለም፣ ዝም ብሎ ቁርጥራጭ አሃዶች ነው ያሉት ብለው ከገለጹ ይሄ ምናልባት 10ኛ ጊዜያቸው እንደሚሆን ምንም ጥርጥር የለውም። ዘሪሁን የአማራ ክልሉን አጠቃላይ ሁኔታ እንዴት ታየዋለህ? አሁን አብዛኛውን ወረዳ ተቆጣጥረዋል። አማራ ክልል ላይ የብልጽግና መዋቅር እንደ ፊኛ አየር ላይ ተንሳፈፈ ነው ብሎታል አርበኛ አስረስ ማረ ዳምጤ። ምናልባት ከፋኖ አንጻር ያለውን ሁኔታ ያገዛዙ የተለያዩ መዋቅሮች እየፈጸሙ ያሉት ግፍና መከራ ከምንም በላይ ሁኔታውን በግልጽ የሚያሳይ ነው። አማራ ክልል ላይ የአብይ አህመድ ወታደሮች እየፈጸሙ ያሉትን ግፎች በተመለከተ እውነት እያሸነፈ ከሆነ እውነት የአብይ አህመድ አገዛዝ በአማራ ክልል ላይ በወታደራዊ ሆነ በፖለቲካዊ ቁመናው እየገዘፈ ፋኖ እየደቀቀና ከጫወታ ውጭ እየወጣ ከሆነ አንድ እያሸነፈ የሚመጣ ኃይል የሚኖረውን ስነ ልቦና እያየን አይደለም። የሚያሸንፍ ኃይል የበላይነትን የያዘ ኃይል የሚኖረውን ስነ ልቦና ይታወቃል። በአሁኑ ሰዓት የአብይ አህመድ አገዛዝ ሰላማዊ ተቋማትን እየደበደበ ነው ያለው። በቅርቡ ደብረ ታቦር ላይ የፈጸመው ተቋማትን የጤና ማዕከላትን ትምህርት ቤቶችን ጭምኖ በድሮን ያጋየው ይህንን ወደ ፋኖ በማላከክ ህዝቡን ለማደናበርና የተለየ ምስል ለመፍጠር ሞክሮ ነበር። ያም ከሽፎበታል። አሁን ሰሞኑን ደግሞ በአንዳንድ የአማራ ገጠር አካባቢዎች የአብይ አህመድ ወታደሮች ገብተው የአርሶ አደሮችን ቤት እህሉን እያወጡ ሲደፉ የሚታይበት ቪዲዮ በማህበራዊ ሚዲያ ላይ በስፋት ተሰራጭቷል። እንግዲህ እያሸነፈ ያለ ሰራዊት እንዲህ አይነት ስነ ልቦና ሊኖሩ አይገባም። እየተሸነፈ ለመሆኑ ማረጋገጫ አድርጎ መውሰድም ይቻላል። ተቀረጸ ነገር ግን በመረጃ ደረጃ የሰማነው እነዚህ ወታደሮች ያገኟቸውን የአማራ እናቶችና ሴቶች ደፍረዋቸዋል። ግፍ ነው እየፈጸሙ ያሉት። እንግዲህ ያሸነፈ ከሆነ አብይ አህመድ አማራ ክልል ላይ የበላይነት እያገኘ ከሆነ የፋኖ ኃይል እየተዳከመ ከሆነ እንዴት ነው እንዲህ አይነት ድርጊት ሊፈጽም የሚችለው? ይሄ
ለማንም ግልጽ በሆነ መልኩ አገዛዙ ተስፋ እየቆረጠ መምጣቱን የሚያመላክት ሁነኛ ማስረጃ ነው ማለት ነው። እስቲ ወደ ሰሜኑ የኢትዮጵያ ክፍል ያጓጓዘ ስላለው ሰራዊቱን በተመለከተ አንዳንድ ነገሮችን ብናነሳ እንግዲህ ይሄ ጦርነት የኢትዮጵያ ጦርነት አይደለም። ምናልባት ከኤርትራ ጋር ጦርነት ከፈነዳ እዛ ሰሜን አካባቢ ኢትዮጵያ ዳግም ወደ ጦርነት ውስጥ የምትገባ ከሆነ የኢትዮጵያ ጉዳይ አይደለም። ብዙዎች እንደሚያምኑት በአሳማኝ ማስረጃዎችና ትንታኔዎች እየቀረበ ያለው ይሄ ጦርነት የተባበሩት አረብ ኤሚሬት ጦርነት ነው በሚል እየተገለጸ ነው ያለው። ለማንኛውም ይሄ ጦርነት ኢትዮጵያን ዳግም ትልቅ ዋጋ ሊያስከፍላት ያለፈው ጠባሳ ገና ሳይሽር ለሌላ መጠነ ሰፊ ለሆነ ኢትዮጵያን ብቻ ሳይሆን ቀጠናውን ሁሉ ወደ ቀውስ ውስጥ ሊከት ወደሚችል ጦርነት አብይ አህመድ ተንደርድሮ እየገባ እንዳለ ምልክቶችን እያየን ነው። ሰራዊቱን እያጓጓዘ ነው። አሁን ይሄ የምትመለከተው ከተለያዩ የሀገሪቱ አካባቢዎች ወደ ሰሜን እየገባ ያለው የአብይ አህመድ የጦር መሳሪያዎች ናቸው። ከፍተኛ የጦር መሳሪያዎች ሰራዊት በበርካታ በሺዎች በሚቆጠሩ አውቶቡሶች ተጭነው እየሄዱ ይገኛሉ። ይሄ ጦርነት ኢትዮጵያ የምትቋቋሙ አይደለም። እስካሁን በገባችባቸው ጦርነቶች ከ1 ሚሊዮን በላይ ዜጎቿን ያጣችበት ነው። በአሁኑ ሰዓት ኢትዮጵያ ለአላስፈላጊ ለሆነ ለሌላ አገር ጥቅም ሲባል ኢትዮጵያን ወደዚህ አይነት ነገር አንደርድሮ እያስገባት እንዳለ በበቂ ሁኔታ ማሳየት የሚቻል ጉዳይ ነው። ይህንንስ እንዴት ታየዋለም? የተባበሩት አረብ ኤሚሬትስ እሷ ጋር የሚጮህ ጥይት የለም። በእሷ ግዛት የሆነ ከተሞች እኮ የከተሞች ስብስብ እኮ ነች የተባበሩት አረብ ኤሚሬት። ሀገርም እኮ ተብላ ለመጠራት ገና ብዙ ሚቀራት ነች። ታሪክ የላት ምን የላት። ኢትዮጵያን የምታል ታላቅ ሀገር እንደዚህ አይነት ቀውስ ውስጥ እየከተተቻት ነው ያለው። ይሄ ደግሞ ዋና በተላላኪነትና በቅጥረኝነት ይህንን ነገር እያገለገለ ያለው ደግሞ አብይ አህመድ ነው። ምን ማለት ይቻላል? ይህን ጦርነት ኢትዮጵያውያን እንዳይከሰት ማድረግ አለባቸው። አብይ አህመድ የኢትዮጵያዊ አርበኛ ስሜት ይዞ ወደብ ላመጣላችሁ ነው፣ የኢትዮጵያን ታላቅነት ልመልስ ነው በሚል ማዘናጊያና መደለያ ዲስኩሮች ህዝቡን እያዘናጋ ወደ ጦርነት ለማስገባት ከጫፍ ደርሷል። በእርግጥ ህዝቡ ተከትሎታል፣ አብሮት በዚህ ዜማ እየደነሰ ነው። ወደፊት የምናየው ይሆናል። ግን እየመጣ ያለው ዳመና ለኢትዮጵያውያን ጥሩ አይደለም። ያ እንግዲህ ይሄ ፕሮክሲ ዋር የምትለው ነው። የተባበሩት አረብ ኤሚሬትስ የራሷ እቅዶች ያሏት፣ ያን እቅድ ማስፈጸሚያ ደግሞ አንድ ወንበዴ ያስፈልጋል። ለኔ አብይ ወንበዴ ነው። አብይ ደግሞ ምንም ከሰጠኸው ለዶላር ብሎ ሀገርም የሚሸጥ ነው።